ይህ የፈጣሪ ቃል መሆኑን እንዴት ነው የምናውቀው? ባለፉት ነቢያት የተፈጸሙ ተአምራቶች እውነት መሆናቸውን እንዴት እናውቃለን? መሐመድ ያደረጋቸው ተአምራቶች ምንድናቸው? أشهد أن عن لا ይህ የፈጣሪ ቃል መሆኑን እንዴት ነው የምናውቀው? በማስረጃ ነው የምናውቀው። ኢስላም ከፈጣሪ እንደሆነ እንዴት ነው የምናውቀው? ተመሳሳይ ጥያቄ ነው። ቁርአንን ትመለከታለህ፣ ከፈጣሪ ስለመሆኑ የሚያሳዩ ማስረጃዎችን ታያለህ። ለምሳሌ ቁርአን ሊቀዳ፣ ሊተካ ወይም ሊመሰል አይችልም። ማንም ሰው የቁርአንን አይነት ማምጣት አይችልም። እናም በአረብኛ ቋንቋ ላይ ይሄ ታላቁ ጥበብ የተሞላበት ንግግር መሆኑን መስክረዋል። በአረብኛ ቋንቋም የራሱ ዘውግ ነው ያለው። የማይተካ እንደሆነና ውብ በሆነ መልኩ እንደተጻፈ ሰምቻለሁ። ውብ ስለመሆኑ ብቻ አይደለም፣ መስፈርቱ ነባራዊ ነው። መስፈርቱን ላቀልልህ እሞክራለሁ። ለምሳሌ የአማርኛ ፊደሎችን ተጠቅመህ በአማርኛ አውራኝ ብልህ የአማርኛ ግራመር መዋቅሮችን ተጠቅመህ፣ በተጨማሪም ግን ከዚህ በፊት ተጠቅመን ማናውቀው ነገር ግን ብንሰማው የሚገባን አዲስ የአማርኛ ግራመር መዋቅሮችን ተጠቅመህ እናም በየሆነ መልኩ የምንጠቀመው የነበረ የበፊት ቃል አምጥተህ በአዲስ መልኩ ተጠቅመህ በተጨማሪም ንግግርህም ጥበብ የተሞላበት መሆን አለበት። ይሄን ሁሉ በአንድ አረፍተ ነገር አድርግ። መቼም አድርገው አይመስለኝም። ይሄ ምሳሌ ነው። ይሄም የተወሰነ ክፍል ነው፣ ሙሉ አይደለም። ቁርአንን ማይተካ የሚያሰኘው የተወሰነ ክፍል ነው የነገርኩህ። ለምሳሌ የመጀመሪያውን ምዕራፍ እንውሰድ። አልሐምዱሊላሂ ረቢል ዓለሚን። ሐምድ የሚለው ቃል ውዳሴ ማለት ነው። እሱም ውዳሴ ያለምንም መልስ ወይም ክፍያ ነው። ምስጋናና ውዳሴ ይለያያል። የሆነ ነገር ስታረግልኝ አመሰግናለሁ እልሃለሁ፣ ሹክረን። ውዳሴ ግን ያለምንም ስጦታ ነው። ውዳሴ የሚለውን ቃል አረቦች ይጠቀሙት ነበር፣ ነገር ግን አልሐምዱ ወይም ውዳሴው የሚለውን ተጠቅመው አያውቁ። ለአንድ ነገር ሙሉን ውዳሴ መስጠት የሚል ሐሳብ አልነበራቸውም። በቋንቋቸው ውስጥ አይጠቀሙትም ነበር። ስለዚህ ይሄ አዲስ የቋንቋ አወቃቀር ነው። አልሐምዱ ሊላሂ ለአላህ ረቢል ዓለሚን። ዓለሚን የሚለው ከቁርአን በፊት ያልነበረ አዲስ ቃል ነው። ዓለሚን ማለት ከአላህ ውጭ ያለ ሁሉም ነገር ያካትታል። ለቋንቋው አዲስ ቢሆንም ሰዎች ግን ይረዱታል። ምክንያቱም ዓለም ለሚለው ቃል ቅርብ ነው። ለምሳሌ አርራሕማን ራሒም፣ እጅግ በጣም አዛኝ ሩህሩህ የሆነው። አንድ መሰረት ያላቸው ነገር ግን ስያሜያቸው የሚለያይ ሁለት ቃላቶች ነው የተጠቀመው። ይህንንም የቋንቋ አጠቃቀም ሰዎች የሚጠቀሙት አይነት አይደለም። ቁርአን ይህንን በጣም ልዩ በሆነ መልኩ ነው ያቀረበው። አላህን በእነዚህ ባህሪያት ገልጾ ባህሪያቱን ደግሞ ስለ አላህ ስም በማንሳት በአንድ ላይ ከባህሪያቱ ጋር ገልጿል። ማሊክ የውሚዲን፣ የትንሣኤ ቀን ባለቤት የሆነው፣ የጊዜ ባለቤት የመሆን ሐሳብ። ይሄ በቋንቋ ታሪክ ላይ ያልነበረ ሐሳብ ነው። ስለዚህ የቁርአን አወቃቀር ቅድም እንደገለጽኩልህ ነው። የአረብኛ ፊደል ተጠቀም። ከዚህ በፊት ተጠቅመን ማናውቀውን የግራመር መዋቅር ተጠቀም። ከዚህ በፊት ያልነበረን ቃል ነገር ግን የምንረዳው የሆነ ቃል ተጠቀም። በፊት የነበረን ቃል በአዲስ መልኩ ተጠቀም። ይሄን ሁሉ በአንድ ምዕራፍ ጻፍ። ከሁሉም ጽሑፎች በላይ ጥበብ የተሞላበት መሆንም አለበት። ማለትም የሆነ ሰው በተሻለ መልኩ ጽሑፍህን መተካት መቻል የለበትም። ይሄን ማድረግ ትችላለህ። ይሄ ነባራዊ መስፈርት ነው። ምክንያቱም ሰዎች ግላዊ መስፈርት ነው ብለው ያስባሉ። ነገር ግን በየትኛውም መልኩ እንደዛ አይደለም። በጣም ነባራዊ የሆነ መስፈርት ነው፣ ነገር ግን ሰዎች አይረዱትም። ስለዚህ ነገር የሚያወራ ቆንጆ መጽሐፍ አለ። አልሙዕጂዛ ኢዓደቱ ቂራአት አልኢዕጃዝ አልሉገዊ ፊል ቁርአን አልከሪም የሚባል መጽሐፍ ነው። እናም አረብኛ የሚያውቁ ሰዎች ይሄንን መጽሐፍ እንዲያነቡ መክራቸዋለሁ። አንዳንድ የቁርአን ምዕራፎችን ያነሳና እንዴት ሁሉም ምዕራፎች እነዚህ መስፈርት እንደያዘ ያሳየናል። አዲስ ቃላቶች፣ አዲስ መዋቅሮች፣ ከዚህ በፊት ተጠቅመው ያልነበረ ቃላቶች፣ በአዲስ መልኩ የተገለጹ ቃላቶች በሁሉም የቁርአን ምዕራፎች ላይ። ለዛ ነው ቁርአን አንዲት ምዕራፍ አምጡ ብሎ ፈተና ያቀረበው። በተጨማሪ ደግሞ ሁሉም የቁርአን ምዕራፎች በሌላ ምዕራፎች ያልተጠቀሱ ልዩ የሆነ ቃላቶች አሏቸው። አስበው፣ አሁን የሆነ ሰው ሳይዘጋጅበት ይሄን ሁሉ አዋቅሮ ሲናገር ሰዎች ይመጡና ጥያቄዎች ይጠይቁታል። ከዛ ዋህይ ይመጣለታል፣ ወዲያውኑ ይመልስላቸዋል። የስአሉነከ ዐኒር ሩህ፣ የስአሉነከ ዐኒል አሂላ፣ የስአሉነከ ዐኒል መሒድ። ከዛም የሰው ልጅ ሰምቶ በማያውቀው ጥበብ በተሞላበት መልኩ ይመልስላቸዋል። አንዳንዱ ሁኔታዊ ናቸው፣ አንዳንዱ ለቀረቡ ጥያቄዎች መልሶች ናቸው፣ አንዳንዱ በጦርነት ላይ ነው። በተለያዩ የጊዜ ልዩነት ላይ ነው የሚወርደው። ያለምንም ግጭትና ስህተት ለ23 ዓመት ሙሉ የሰው ልጅ ይህንን ማድረግ ይችላል? በጭራሽ። ይሄ አንድ ምሳሌ ነው፣ አንድ ማስረጃ ነው። ለአንድ ጻድቅ ሰው ይሄ ከፈጣሪ ነው ብሎ ለመደምደም ከበቂ በላይ ነው። በጣም ተጨባጭ ነጥብ ነው ያነሳኸው። ይሄም ፈተና ለ1400 ዓመት የቆየ ነው። ማንም ሰው ሊተካው አልቻለም። ፈተናውን ተቀብለው የራሳቸውን ሊጽፉ የሞከሩ ሰዎች ተስቆባቸዋል። ምንድነው የሚያደርጉት? መልሶ የቁርአንን ስታይል ይጠቀማሉ፣ ወይም ደግሞ ከዚህና ከዛ ቃላቶች ይወስዱና ይገጣጥማሉ፣ ወይም ቃላቶችን ብቻ ይቀይራሉ። ከነዚህም መካከል በዋነኝነት ከሚነሱትና ነብይ ነኝ ባዩ ሙሰይለማ
الكذاب نبر وشتامو مسيلمة من على يا ضفدع بنت ضفدعين نقي كما تنقين لا الشراب تمنعين ولا الماء تكدرين أعلاك في الماء وأسفلك في الطين እርግጠኛ ነኝ አረብኛ ለማትሰሙ ራሱ አስቀኝ ነው ይሄ የሁለት እንቁራሪቶች ልጅ የሆንሽው እንቁራሪት ሆይ የፈለክሽውን ያህል ጩሂ ጠጪን አትከለኪም ውሃንም አትበኪም እላይሽ በውሃ ውስጥ ነው ታችሽ ደግሞ በጭቃ ውስጥ ነው አለ ማለት ነው አምር ኢብኑ العاص ቃላቶቹን ሲሰማ ምን አለው والله إنك لتعلم أني أعلم أنك تكذب بالله ملالو إيواشك مهونون اندماوك أستنككه توقع الله له يمياسبل ነው መጀመሪያ ለምንድነው ተአምሩ በአረብኛ ቋንቋ የመጣው ምክንያቱም አረቦች በቋንቋቸው በጣም ሊቆች ነበሩ የነሱን ሊቅነት አሁን ላይ ተመልሰን እናገኘው በዚህ ነበር የሚታወቁት አላህ ደግሞ ተአምራትን የሚሰጠው ህዝቦቹ ይታወቁበት በነበረ ነገር ነው ሙሳ ህዝቦቹ በአስማትና መተት ይታወቁ ነበር አላህም ይሄንን ስራቸውን ባዶ የሚያደርግ ተአምር ሰጠው ሰዎች የሚያገናዝቡትን ተአምር ነው አላህ የሚሰጠው ስለዚህ አላህ ቁርአንን በአረብኛ ያመጣው እንደ ተአምር ነው አሁን አረቦች ምን አደረጉ በጊዜያቸው አለ የሚባሉ ገጣሚዎችን ላኩ ወሊድ ኢብኑ አልሙጊራ ዑትባ ኢብኑ ረቢዓ እነዚህን ገጣሚዎች ላኩ እስኪ ይሄ ሰውዬ የሚለውን ነገር እዩ ብለው ላኳቸው መጨረሻ ላይ ምን እንዳሉ ታውቃለህ አንደኛው ይሄ አስማት ነው አለ የሆነ ነገር አስማት ነው ስትል ከተፈጥሮ በላይ ነው ማለት ነው ያንን ነገር ማድረግ አትችልም ማለት ነው አልወሊድ ኢብኑ አልሙጊራ ደግሞ ቁርአንን በሚያምር አገላለጽ ገለጸው ከፍ ይላል ከሱም በላይ ምንም ከፍ አይልም ከታቹ ያለውንም በጭራሽ አይምርም ብሎ ቁርአንን ገለጸው አማኝ አልነበረም በዛም ላይ ነው የሞተው ነገር ግን ወደነሱ ሄዶ ይሄ የሰው ልጅ ንግግር አይደለም አላቸው ይህ ለጻድቅ ሰው የነብዩ ህይወት አይቶ ለሱ ቁርአንን በዚህ መልኩ ማስቀመጥ በጭራሽ እንደማይቻል አውቆ ከግጭትና ከስህተት ነፃ ሆኖ በዚህ ጥበብ በተሞላበት መልኩ ተጽፎ አለመቀበል የማይቻል ነገር ነው እሺ በጣም ጥሩ ሐሳብ ነው በነገራችን ላይ ይሄ አንድ ነጥብ ነው በጣም ብዙ ልሰጥህ ይችላል ግን ነጥቡ ምንድነው ሰዎች ኢስላም ትክክለኛው መንገድ መሆኑ ለማወቅ ከበቂ በላይ ማስረጃዎች አሉ በጣም ብዙ በርካታ ማስረጃዎች ቢኖሩም እውነትን የእውነት ለሚፈልግ ሰው ይሄኛው በቂ ነው እሺ ለቀጣዩ ጥያቄ በአሪፍ መልኩ ነው የመጣህልኝ ብዬ አስባለሁ እሱም ተአምራቶችን በተመለከተ ነው እናም እናቴን ጠይቃት ከነበሩ አንዱ ነገር ለምን ሙሐመድ ከነብዮች አንዱ ነው ብለን አናምንም የሚል ነበር ለምንድነው ኢየሱስ ላይ የቆምነው እናም ኢየሱስ ተአምራቶች እንደነበሩት ጠቅሳልኛለች እና ደግሞ ሙሐመድ እነዚህ ነገሮች የለውም አለች እናም አሁን እንደገለጽክልኝ የቁርአን ቋንቋዊ ተአምር በጣም ቆንጆ ምሳሌ ነው ምክንያቱም ዛሬም ድረስ ፈተናውን ማንም ሰው ማለፍ ባለመቻሉ አሪፍ ምሳሌ ያደርገዋል ነገር ግን ባለፉት ነብያት የተፈጸሙ ተአምራቶች እውነት መሆናቸውን እንዴት እናውቃለን ለምሳሌ ቁርአን ዛሬ ላይ ፈተናውን ተቀብለን ማለፍ ባለመቻላችን ተአምሩን ልናየው እንችላለን ነገር ግን ወደ ኋላ ተመልሰን ለምሳሌ ሙሴ ባህሩን ሲያካፍል ማየት አንችልም ስለዚህ የእውነት መከሰቱን እንዴት እናውቃለን ሁለተኛው ደግሞ ሙሐመድ ያደረጋቸው ተአምራቶች ምንድናቸው እሺ መልካም የመጀመሪያው ጥያቄ ላይ ስንመጣ ነጥቡ እኮ ያ ነው ማወቅ አንችልም ምክንያቱም የቀረው ብቸኛው ተአምር የመጨረሻው ነብይ ተአምር ነው ምክንያቱም የመጨረሻው ነብይ ለሁሉም ነብይ የሆነ ነው ሌሎቹ ነብያት ደግሞ ለህዝቦቻቸው ብቻ ነው የተላኩት ስለዚህ ሲጀመርም የነሱ ተአምራቶች ለሁሉም የተባለ አይደለም የሙሳ ተአምር ለእስራኤል ልጆች የተባለ እንጂ አንተና እኔ እንድናየው አይደለም በዚህም ሐሳብ ላይ አንድ የተጻፈ ግጥም አለ جاء النبيون بالآيات فانصرمت ነብያቶች በተአምራቸው መጡ ከዛም ጠፉ وجئتنا بحكيم غير منصرم أنت دمو بما يتفى بتأمراوي مصاف متاه آياته كلما طال المدى جدد زينهن جلال العتق والقدم عنكس أوتشو جزي بهيدا كتر بوستو يبلت تأمراتنا وبتا ياله ينبياتوش تأمر أهل لا يلوم لنا يوانشلم نجرجن أونت مهونا تشون من ناوكو قرآن كالله مهون بما رقاقتنا سلزي قرآن كالله مهون كرقاقتكوين قرآن يميلو نجر بملو أونتنا ومالتنا مكنياتهم الله ታሪክን ያውቃል ሁለተኛው ጥያቄ ላይ ስንመጣ ነብዩ ሙሐመድ በርካታ ተአምራቶችን አድርገዋል ለምሳሌ ከጣቶቻቸው ውሃን አፍልቀዋል ይሄንንም ያዩና የመሰከሩ በሺ የሚቆጠሩ ሰዎች አሉ ለሶስት እና ለአራት ሰው የማይበቃ ምግብ ለሰራዊት ሙሉ መግበዋል ነብያችን ጨረቃን አካፍለዋል ለቁረይሽ ህዝቦች ይሄን አደረጉ ይሄንንም የተመለከቱ አማኞችም ከሃዲዎችም አሉ እነዚህ ተአምራቶች በጊዜው ለነበሩ ህዝቦች ነው ለምሳሌ አይሻ ረዲየላሁ ዐንሃ ነብያችን ክረምት ላይ ወህይ ወርዶላቸው ሲያልባቸው ነበር ትላለች በበረሃ ላይ ቅዝቃዜ እንዴት እንደሆነ ታውቃለህ እኛ ቅዝቃዜ እንኳን እናውቅም ምክንያቱም ህንጻዎች ግድግዳዎች የተለያዩ የሚከቡን ነገሮች አሉ ባዶ በረሃ ላይ ስትሆን
ሌላ ታሪክ ነው። በዛ ኃይለኛ ቅዝቃዜ ዋህይ ሲመጣላቸው ያልባቸዋል። ነቢያችን ዋህይ ሲወርድባቸው አንዴ እግራቸው የሌላ ሰሓባ እግር ላይ ነበር። ከዋህይ ክብደት የተነሳ እግሬ ሊሰበር ነበር አለ። በነቢዩ ጊዜ የተከሰቱ ብዙ ተአምራዊ ክስተቶች አሉ። ስለ ተአምራቶቹ ብቻ የተጻፉ ብዙ መጽሐፎች አሉ። ስለዚህ ነቢዩ ሙሐመድ ምንም አይነት ተአምር አላደረገም ማለት ሌላ ታሪክ ነው። ስለዚህ አሁን ላይ የምናገኘው ትልቁ ተአምር ቁርአን ነው ማለት ነው። አዎ ቁርአንና ሐዲስም ጭምር። ምክንያቱም የወደፊት ትንቢቶች ድሮ ማናውቀው መረጃዎች አሉት። የቁርአንና ሐዲስ ልዩነት ልትነግረኝ ትችላለህ? ሐዲስ ማለት የነቢዩ ህይወት ነው። የተናገረው ያደረገውና በየሆነ ድርጊት የተስማማበት ነገር ነው። ቁርአን ደግሞ የአላህ ቀጥተኛ ንግግር ነው። እሺ ለማብራሪያው አመሰግናለሁ። ሌላኛው ጥያቄ ጀነትና ጀሃነም በኢስላም እንዴት ይታያል? ጀነትና ጀሃነም ረጅም ገለጻ ነው ያላቸው። ጀሃነም ሰዎች የሚቀጡበት ቦታ ነው። ጀነት ደግሞ አይን ያላየው ጆሮ ያልሰማው በሰው ልጅ ልብ መጥቶ ማያውቀውን ጸጋ የተዘጋጀበት ቦታ ነው። ይገባኛል። ነገር ግን የጀሃነም ሐሳብ በደንብ ላውቀው አልቻልኩም። ሰው ከጥፋቱ ይማራል የሚለውን ሐሳብ እረዳለሁ። ግን መጨረሻ ላይ ደረስክ እንበል። እናም ፈጣሪ ፊት ለፊት ቆመሃል። ብዙ ኃጢአቶችን ሰርተሃል። እናም ለዘላለም ነው የምትቀጣው። ይሄ ሐሳብ እንድንፈራ ብቻ ነው? ፈርተን ወደ ጥሩ ስራ እንድንሄድ ነው? አይደለም። ትክክለኛ ቅጣት ነው የሚካሄደው። ይህንንም ቅጣት የሚቀጡት ለቅጣቱ ተገቢ የሆኑ ሰዎች ናቸው። ትክክለኛ መንገድ መሆኑን እያወቁ አላህን በማመጻቸው ነው። አላህ ግልጽ እንደሚያደርገው ነግሮናል። አላህ በቁርአን ላይ እርሱም ቁርአን እውነት መሆኑን ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸው ውስጥ ያሉትን ተአምራቶችን በእርግጥ እናሳያቸዋለን። ይህንንም ካዩ በኋላ በክህደታቸው ሲሞቱ በእሳት ውስጥ ቅሬታን አያቀርቡም። በዛን ጊዜ ይጠየቃሉ። አስጠንቃቂ ነቢይ አልተላከላችሁምን? ተልኮልናል። በእርግጥ አስጠንቃቂ መጥቶልናል፣ አስተባበልንም። አላህም ምንም አላወረደም፣ እናንተ አውርደዋል ስትሉ በትልቅ ስህተት ውስጥ እንጂ አይደላችሁም ማለት። የምንሰማና የምናስብ ብንሆን ኑሮ እሳት ውስጥ ባልገባን ነበረ ይላሉ። በጥፋታቸውም ያምናሉ። መልካም እንሰራለን መልሰን ይላሉ። ከዛ ነገር ግን ቢመለሱም ድጋሜ አላህን ወደ ማመጽ ይመለሳሉ። ስለዚህ ከጀሃነም መመለሻ የለም ማለት ነው። አንዴ ከገባህ ዘላለማዊ ነው። በክህደት ከሞትክ ከጀሃነም መውጫ የለም። አላህ በቁርአን ላይ እንዲህ ይላል፣ ከእሳት ሊወጡ ይፈልጋሉ፣ እነርሱም ከእርሷ ወጪዎች አይደሉም፣ ለእነርሱም ዘውታሪ ቅጣት አላቸው። እሺ ጀነት ደግሞ ዘላለማዊ ጸጋ ነው። ከ12 እስከ 24 ሚስቶች ይኖራሉ ምናምን የሚል ነገር ሰምቻለሁ። 24 ሚስት የሚባል ነገር የለም። ጀነት ማለት የፈለግከውን ነገር ሁሉ የምታገኝበት ቦታ ነው። ለምን ብዙ ሰዎች በቁጥር እንደሚገድቡት አላውቅም። አላህ በቁርአን ላይ በውስጧ ያሹትን ያገኛሉ ብለዋል። ቁጥሩ አይደለም ዋናው የፈለግከውን ሁሉ ማግኘትህ ነው። አላህ አንዳንድ ገለጻዎችን የሰጠን ማበረታቻ እንዲሆነን የዚህን ምድራዊ ህይወት ፈተና እንድንታገስና የወደፊቱ ጸጋ ላይ እንድናተኩር ነው። እሺ ለምሳሌ ሙስሊም ሆንኩ እንበል። ከውይይታችን በኋላ ሙስሊም ትሆናለህ፣ አታስብ። እስኪ እናያለን። ግን እንደ ሐሳብ ሙስሊም ሆንኩኝ እናም ንቅሳት ተነቀስኩ። ይሄም ትልቅ ኃጢአት ነው። ይሄ እንዴት ነው የሚሆነው? ለተወሰነ ጊዜ በጀሃነም ተቀጥቼ ወደ ጀነት ገባለሁ? እና ደግሞ እንዴት ነው ከጥፋታችን የምንመለሰው? ከጥፋትህ የምትመለሰው ድርጊቱን በማቆም ወደ ድርጊቱ የመመለስ ፍላጎት ባለመኖር ከልብህ መቆጨትና አላህን ይቅርታ መጠየቅ ነው። በተጨማሪ ደግሞ ከሰው የሆነ ነገር ከወሰድክ ወይም ከበደልክ የወሰድከው መመለስ ወይም ይቅርታ መጠየቅ ነው። ስለዚህ ወደ አላህ ካልተመለስክ አላህ በሰራሁ ይጠይቀሃል። ነገር ግን አላህ ሊተውልህም ይችላል። አላህ ቢቀጣ ሁወል ዐድል ፍትሃዊው እሱ ነው። አላህ ቢምር ሁወል ገፋር መሃሪው እሱ ነው። ነገር ግን አላህ በዳይ አይደለም። ሙስሊም መሆን ፈለግኩ እንበል። ወደ ኢስላም ተመልሼ መጥፎ ሙስሊም መሆን አልፈልግም። አሁንም መጥፎ ልማዶችና ስሜቶች አሉኝ። አሁንም የመነቀስ ፍላጎት አለኝ። ነገር ግን ትልቅ ኃጢአት ነው የሚለውን ሰሰማ በቃ እንደዚህ አይነት ሰው መሆን አልፈልግም። ሙስሊም ከሆንክ በኋላ እነዚህ ነገሮች ላይ ማተኮር ትችላለህ። ሸይጣን ኢስላምን እንዳትቀበል በእንደዚህ አይነት ነገሮች ወደ ኋላ ይጎትተሃል። አሁን ላይ እኮ ከትልቆች ትልቁ የሚባል ኃጢአት ላይ ነህ። እሱም በአላህ አምላክነትና ብቸኝነት አለማመንህ ነው። አንተ የምትጨንቅባቸው ጥፋቶች አሁን ላይ ያጠፋህ ካለኸው ጥፋት ጋር የማይወዳደር ነው። እያንዳንዱ ሙስሊም ያጠፋል። ነገር ግን ሲያጠፋ ምህረትን ወደሚያደርገው አላህ ፊቱን ያዞራል። أشهد أن لا إله إله إلا إلا الله الله وأشهد أن أن محمد محمد رسول رسول الله. الله.
Bas man, bring it, come, bring it.